እንዴት ናችሁ ውዶቼ? እኔ ደህና ነኝ አለሁ አምላክ ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። እና የዛሬው ውሏችን እቤትም እውጭም ነውና እስኪ ከኛ ጋር ዋሉ። የምንሰራውም አበረታቱን። ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ እያደረጋችሁ አበረታቱኝ እና ውዶቼ ከኔ ጋር ዋሉ። እስኪ ዛሬ ውሌን ላሳያችሁ እና ውዶቼ ዛሬ ውሌን ውጭም ቤትም ብያችሁ የለ በቤቱ ልጀምርላችሁና እንደዚህ አድርጋችሁ አጥዳት ታውቃላችሁ? የምር እንደዚህ አድርጌ ነው የማጸዳው እኔ በሳምንት አንዴ ማለት ነው። ሁሌም ስለምቀመጥባት አንድ ናት። ቤቱ ትንሽ ነውና አንዲት እች ብቻ ናት የሚቀመጥባት ማለት ነው ሁሌም እና በቃ እንደዚህ በፊት በክሎሮክስ ምናምን አድርግ ወይ ደግሞ ጓንት አላመጣችልኝም ነበር። ጓንት አላረኩም እንጂ በጓንቱ እንኳ ምንም አይልም። ግን አስቡት የሆነ ጅፍ የሚባል አለ። በጣም እጅ ነው የሚጎዳው። እንደዚህ ግዴታ ነው በቃ በጣም እጅ ይጎዳል። እና እላችኋለሁ እንደዚህ በሳምንት አንዴ እንደዚህ እንፈቀፍቃለን። አቤት የስደት ኑሮ። መጀመርታ ስንመጣ እኮ የሆነ ሱቅ ምናምን የምንቀጠር ነው የሚመስለን የነበረ። እንደዚህ የሰው ቤት የምናጸዳ አይመስለንም። የምሬ ነው። እና የስደት ኑሮ ቀላል ነው ምንድነው ብላችሁ የምትመጡት የምታስቡት ይሄ ነው እንግዲህ። የሰው ቤት ስታጸዱ እጃችሁ እስከሚላጥ እውነት የምትውሉት ልንገራችሁ ብዬ ነው እንዳትቀየሙኝ። እና የዛሬውን ውሎ በዚህች እኮ አይደለም የጀመርኩት። መጀመሪያ ቤቱን አጽድቻለሁ ለመቅረጽ ስለማይመቸኝ እንጂ ቤቱን አጽድቻለሁ። ሁሌም በሳምንት አንዴ እንደዚህ አድርጌ አጽዳዋለሁ። ለምን ትተውኝ ይሄዳሉ እና በሳምንት አንዴ ይወጣሉ። አንዴ ይወጣሉ ሳይሆን እንዳጸዳ ትወጣለች ልጆቿ ምናምን ሰብስባ። ለዛሬ ግን እዚህም አጽድቼ ውጭም አልተወችኝም። እናቷ ቤት ነው ይዛኝ የሄደችው። እዛን ቀን አልሄድም ነበር። ሁሌም እንሄዳለን ግን እዛን ቀን አልሄድም ነበርና እዚህ እንደዚህ አድርጌ አጽድቼ እናቷ ቤትም ይሄድ እንግዲህ ግድ ነው የምናደርግ። የሰው ቤት እስከሆነ ድረስ የታዘዝነውን መስራት ነው። ፈጣሪ ብቻ ትዕግስቱን ጽናቱን ይስጠን። እና ውዶቼ በእናንተ ቤትስ እንዴት ነው? እንደዚህ ታጸዳላችሁ? እንደዚህ ታደርጋላችሁ? አንዳንዱ እኮ ይሄን ከነቡ የሚወጣ አለ። ተወጥቶ የሚታጠብ አለ። እኛም የሚወጣ አለ ይመስላል። የሚወጣ ግን ለማስገባት ከባድ ነውና በቃ እንደዚህ ነው። አሁን እዚህ ላይ ደግሞ ጨርሼ ከነቡ ሁሉ ጨርሼ መሬቱን እየከነስኩት ነው። መሬቱን ግን የምከንሰው ምንድነው በመሬት አለ ፈርሾውን በደንብ አድርጌ ምን ልበል አጥቤዋለሁ። ማጠብ ሳይሆን እንደ ከነቡ እንዳደረኩት ማለት ነው። ከነቡ እንዳደረኩት አድርጌ አጽድቼዋለሁ በፌር በክሎሮክስ ምናምን አድርጌ ከዛ መጨረሻ ከነስኩኝ ጨረስኩኝ። እዚህ ምን እናድርግ በቃ እና ቤተሰቦቼ ሰብስክራይብ ሼር ላይክ አትርሱ እንጂ እንዴ! እስኪ አበረታቱን። ሼር ሰብስክራይብ እያደረጋችሁ እስኪ አበረታቱን ውዶቼ። አዲስ ነኝ ጀማሪ ነኝና እንዴ አበረታቱኝ። 1000 እንኳን አስገቡኝ እስከ በአንዴ 1000 አይከብድም። 500 እንኳን ገብቻለሁ አምላክ ይመስገን። 1000 አስገቡኝ የኔ ውዶች። የመዳን ቅመሞች የት ናችሁ? እስኪ የትኛው ፊልም ስታይ ነው የምትውሉት? ነይ እስኪ ለኛም እዩን። የት ናችሁ? እንግዲያውስ እንግዲህ ደግሞ እየረታተብኩ ነው። እሷ ደግሞ ቆማለች እኮ ምንም አትለኝም እንጂ ቪዲዮ ምናምን ስቀርጽ ዩቲዩብ እንዳለኝ ሰራ ነው ስላልኳት በቃ ቶሎ በይ ቶሎ በይ እያለች ነው። እናቷ ቤት ሄደን ደግሞ ምግብ ለመስራት ነው። ቶሎ በይ እያለች ነው። ገና ምግቡ ደግሞ ቤት ነው መጀመሪያ። እስኪ ከዚህ ቀጥሎ አለ መሰለኝ አስገብቼዋለሁ። እስኪ እናያለን። እቤት አዘጋጅቻለሁ ትንሽ እሷ ብቻ የምትሄድ መስሎኝ ነበር፣ ግን ይዛኝ ሄደች። ምን ይደረግ ብላችሁ ነው። እዚህ ደግሞ ሹባኩን እያጸዳን ነው። በሀገራችን መስኮት ነው የሚባለው። በአረብ ሀገር ደግሞ ሹባክ ግድ ነው። ለማንኛውም እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ።
በየት ይሆን ቀጠዋለ መጓዣው ጎዳና አሻግሮ የሚያነሰኝ ከአገሬ መዲና ወለል በል ጎዳናው ተገለጥ መንገዴ አድባሩን ቀየውን ናፈቀብኝ ሆዴ ደሞ ጀመረኝ እና ውዶቼ እዚህ ጋር ጨርሼ ወደ ሽንኩርት የመክተፍ ገብቻለሁ። እዚህ ጋር ለእናትየዋ የሚሆን ከተፋ ይዘንበታል። በቃ ምን እናድርግ፣ ብዙን የሰራ ነው ማለት ነው። የአረብ ሀገር ኑሮ ግን በስመ አብ እንዴት እንደሚያስጠላ። እዚህ ካላየችም ከኋላ ካለች ደግነት አታካብድም። ቪዲዮውን ካየች ግን ታብዳለች። ለማንኛውም አትከታተለኝም እንጂ አንዳንዴ አይወዱም፣ አንዳንዴ ደግሞ ይስቃሉ። ግን እኮ ሲስቁብን መች እንደሚያኮርፉብኝ መች እንደሚጣሉን ደግሞ አይታወቅም። የነዚህ እብዶች። እዚህ ጋር ደግሞ ጨርሼ ወደ ምንድን ነው የሚባል በሀገራችን እኮ አላውቅም። በዚህ ግን ስኒ ይባላል። ወደዛ እያረኩ ነው እና ውዶቼ ስንጨርስ ደግሞ ታይታላችሁ በደንብ ተጠብሶ። እንጃ ምን እንደሚሰሩት ግን የሚሰሩት ነገር እነዚህ ሀገር ግራ ነው የሚገባኝ። የሚሰሩት ነገር እኔ አይገባኝም። የምሬ ነው። ከእነሱ ጋር ሆኜ እየሰራሁ አላውቀውም። ሳኡዲ እኮ አይደሉም ሲጀመር። እኔ ያለመድነው ሳኡዲዎች ጋር ይሄ ሩዝ ካብሳ ምናምን እነዚህ መጥተን ደግሞ ግልብጥብጥ አለብን። አይ ብዙ አስሬ ስራ በመቀየር ማለት ነው። ብዙ ቋንቋ፣ ብዙ ሰው፣ ብዙ መለየን። እዚህ ጋር ደግሞ እያያችሁ ነው አቅላለን ነው በቃ እንደዚህ አድርገን ይዘነው እንሄዳለን። እንግዲያውስ እዛ ቤት ደግሞ ምን እንደሚሰሩት አይታወቅም። እኛ ቤት ነው የምናጸዳው፣ እዛ ደግሞ ሰርተው እስከሚጨርሱ ማለት ነው። የአያት ቤት አይደለ እንግዲህ ፈጣሪ ትዕግስቱና ጽናቱ ይስጠና ውዶቼ። እዚህ ጋር ደግሞ በቃ እየሄድን ነው። ደስ አይልም መንገዱ። በስመ አብ ሀገራቸው እኮ የምር ደስ ይላል። እዚህ ጋር ደግሞ ሀዲቅ አለ። ልጆች አሉ ሀበሾች ጋር አይቼ ነበር እየሄድን። ሀዲቅ አለ ደስ የሚል መዝናኛ ማለት ነው። በሀገራችን መዝናኛ ይባላል፣ ይሄ ደግሞ ሀዲቅ ይባላል በዚህ ሀገር። በጣም ደስ ይላል። ወጥተን እንኳን አናውቅም። ሌላ ቤት እያለሁ ወጥተን እንዝናና ምናምን ነበር። እዚህ ግን ብዙ አይወጡም። ከቤት ወደ ቤት ከቤት ወደ ቤት ነው የሚዞሩት። ከእናት ቤት ወደ እናት ቤት ነው። እዚህ ጋር ደግሞ ጨርሰን ስራ በቆሌ እየበላሁ ነው፣ እየጨፈርኩ የቲክቶክ ቪዲዮ። መጨረሻችን በቡናችን ተላቀቅላችኋለን። እዚህ ደግሞ 3 ሆነን ስለምንሰራ አያት ቤት ስንሰባሰብ ብዙ ነን እና መጨረሻችን እዛ የምትሰራው ልጅ ቡና ጠጣችን፣ አፈላችልን፣ ጠጣን። ከዛ ወደ ቤታችን እና ውዶቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ቆይልኝ። ባይ። ወዳችኋለሁ።